ሰላም ቤተሰብ እንዴት ናችሁ? እስኪ ዛሬ የመረጃ ሸር አድርጉልኝ። ዱባይ ያላችሁ ታክሲ ካምፓኒ ጆይን ማድረግ የምትፈልጉ በወር 3000 ድርሃምና ከዛ በላይ ማግኘት የምትፈልጉ ልጆች ካላችሁ ታክሲ ካምፓኒ ጆይን አድርጉ። ታክሲ ካምፓኒ ፍሪ ነው፣ በነፃ እያስገቡ ነው። እስከ ዛሬ ድረስ 5000 ድርሃምና ከዛ በላይ የሚያስከፍሉት ለመግቢያ ብቻ 5000 ድርሃምና ከዛ በላይ ሲያስከፍሉ የነበሩ ታክሲ ካምፓኒዎች አሁን በነፃ እየመዘገቡ ነው። እዚህ ዱባይ የምትኖሩ ካንሰሌሽን ያላችሁ ልጆች ካንሰሌሽናችሁ ከ20 ቀን በላይ ቢያንስ ከ20 ቀን በላይ ሊኖረው ይገባል። መግቢያ በነፃ ነው፣ 1 ብር አትከፍሉ። ግን እንግሊዘኛ ልትችሉ ይገባል። ከኢትዮጵያም ያላችሁ መምጣት ትችላላችሁ፣ ከዚህም ያላችሁ መቀላቀል ትችላላችሁ። እንግሊዘኛ ቋንቋ ትንሽ ፈተና አለች። ሙሉ ኢንፎርሜሽን ለማግኘት ከፈለጋችሁ ፕሮፋይል ስር ባለው ቁጥር አውሩኝ እና ልትቀላቀሉ የምትፈልጉ ልጆች ጥሩ ነው። ለእኛ ለኢትዮጵያኖች ጥሩ እድል ነው። ይሄ እድል ሳያመልጣችሁ ተቀላቀሉ። ኢንፎርሜሽን ከፈለጋችሁ አውሩኝ፣ በውስጥ መስመር መልስላችኋለሁ። መልካም ጊዜ ቤተሰብ። ለሚጠቅመው ሰው ሼር አድርጉ። ሰላም ቤተሰብ እንዴት ናችሁ? እስኪ ዛሬ የመረጃ ሼር አድርጉልኝ። ዱባይ ያላችሁ ታክሲ ካምፓኒ ጆይን ማድረግ የምትፈልጉ በወር 3000 ድርሃምና ከዛ በላይ ማግኘት የምትፈልጉ ልጆች ካላችሁ ታክሲ ካምፓኒ ጆይን አድርጉ። ታክሲ ካምፓኒ ፍሪ ነው፣ በነፃ እያስገቡ ነው። እስከ ዛሬ ድረስ 5000 ድርሃምና ከዛ በላይ የሚያስከፍሉት ለመግቢያ ብቻ 5000 ድርሃምና ከዛ በላይ ሲያስከፍሉ የነበሩ ታክሲ ካምፓኒዎች አሁን በነፃ እየመዘገቡ ነው። እዚህ ዱባይ የምትኖሩ ካንሰሌሽን ያላችሁ ልጆች ካንሰሌሽናችሁ ከ20 ቀን በላይ ቢያንስ ከ20 ቀን በላይ ሊኖረው ይገባል። መግቢያ በነፃ ነው፣ 1 ብር አትከፍሉ። ግን እንግሊዘኛ ልትችሉ ይገባል። ከኢትዮጵያም ያላችሁ መምጣት ትችላላችሁ፣ ከዚህም ያላችሁ መቀላቀል ትችላላችሁ። እንግሊዘኛ ቋንቋ ትንሽ ፈተና አለች። ሙሉ ኢንፎርሜሽን ለማግኘት ከፈለጋችሁ ፕሮፋይል ስር ባለው ቁጥር አውሩኝ እና ልትቀላቀሉ የምትፈልጉ ልጆች ጥሩ ነው። ለእኛ ለኢትዮጵያኖች ጥሩ እድል ነው። ይሄ እድል ሳያመልጣችሁ ተቀላቀሉ። ኢንፎርሜሽን ከፈለጋችሁ አውሩኝ፣ በውስጥ መስመር መልስላችኋለሁ። መልካም ጊዜ ቤተሰብ። ለሚጠቅመው ሰው ሼር አድርጉ። ሰላም ቤተሰብ እንዴት ናችሁ? እስኪ ዛሬ የመረጃ ሼር አድርጉልኝ። ዱባይ ያላችሁ ታክሲ ካምፓኒ ጆይን ማድረግ የምትፈልጉ በወር 3000 ድርሃምና ከዛ በላይ ማግኘት የምትፈልጉ ልጆች ካላችሁ ታክሲ ካምፓኒ ጆይን አድርጉ። ታክሲ ካምፓኒ ፍሪ ነው፣ በነፃ እያስገቡ ነው። እስከ ዛሬ ድረስ 5000 ድርሃምና ከዛ በላይ የሚያስከፍሉት ለመግቢያ ብቻ 5000 ድርሃምና ከዛ በላይ ሲያስከፍሉ የነበሩ ታክሲ ካምፓኒዎች አሁን በነፃ እየመዘገቡ ነው። እዚህ ዱባይ የምትኖሩ ካንሰሌሽን ያላችሁ ልጆች ካንሰሌሽናችሁ ከ20 ቀን በላይ ቢያንስ ከ20 ቀን በላይ ሊኖረው ይገባል። መግቢያ በነፃ ነው፣ 1 ብር አትከፍሉ። ግን እንግሊዘኛ ልትችሉ ይገባል። ከኢትዮጵያም ያላችሁ መምጣት ትችላላችሁ፣ ከዚህም ያላችሁ መቀላቀል ትችላላችሁ። እንግሊዘኛ ቋንቋ ትንሽ ፈተና አለች። ሙሉ ኢንፎርሜሽን ለማግኘት ከፈለጋችሁ ፕሮፋይል ስር ባለው ቁጥር አውሩኝ